ከመይጣም ዘቀነዮ ወይግባው ስብሐተ ግእዛኖሙ ለደቂቀ እግዚአብሔር። ዓለም ለከንቱ ተገዝታ ነበረ፣ ለባርነት ተገዝታ ነበረ። ትውልድ ሁሉ የእግዚአብሔርን ልጅ መገለጥ ይናፍቅ ነበር ይላል። አወሱ ናፍቆት ነው። አስቶ በኃይልና በጉልበት ከሚገዛው ከጥንተ ጠላቱ ከዲያብሎስ ፈልቅቆ አውጥቶ ወደማይቀማ ነፃነት ይደምራቸው ዘንድ ትውልዶች ሁሉ የሰው ልጆች ሁሉ የእግዚአብሔር ልጅ መገለጥ ይናፍቁ ነበር ይላል። ኢየሱስ ክርስቶስ ተናፋቂ ነው። ለምን ይመስላችኋል? ጌታ በቤተልሔም በተወለደ ጊዜ ስፍር ቁጥር የሌላቸው አእላፍ መላእክት ቤተልሔምን የከበቡትና ለሺህ ዘመናት አይተውት የማያውቁትን እግዚአብሔርን በድንግል ማርያም ሥጋ ተወስኖ አዩት። ደስ አላቸው። ደስታቸው ፍጹም ሆነ። የመላእክት የደስታቸው ፍጽምና የተከናወነው የተደመደመው ጌታ በቤተልሔም በተወለደ ጊዜ ነው። ከዛ በፊት ጌታን አይተውት አያውቁም። አኮ ዘሰግዱ በደስሮ አላ ለመንበሩ ይሰግዱ ወለእበዩ ይገንዩ። ሰለስቱ ምዕት በቅዳሴያቸው ቅዱሳን መላእክት ሱራፌል እንደ ሚካኤል እነ ገብርኤል እግዚአብሔር የሚሰግዱለት ለመንበሩ ይሰግዳሉ እንጂ እሱን ሊያዩት አይችሉም። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ። ሁለቱን ክንፋቸውን በትምህርተ መስቀል አምሳል ዘርግተው ለዙፋኑ ይሰግዳሉ። ለእበዩ ለጌትነቱ ለክብሩ ይሰግዳሉ እንጂ እግዚአብሔርን በፍጹም አይተውት አያውቁም ይላል። መቼ ነው ያዩት? በድንግል ማርያም እቅፍ በተገለጠ ጊዜ ነው። ተመልከቱ፣ እስኪያመስግኑት እግዚአብሔር። ወሶበሪው እግዚኦሙ ዘአስተጋብአ ኩሎ ፍጥረታተ እንዘ ይጠብሑ ኀዲበኪ። አው ድንግል ማርያም በቤተልሔም በወለደችው ጊዜ ዓለምን ሁሉ በዝናብ አብቅሎ በፀሐይ አብስሎ ዓለምን የሚመግብና የሚሰበስብ ልጇ በድንግል ማርያም እቅፍ ሆኖ አዩት፣ አገኙት ይላል። ደስ አላቸው። እንደገና ደግሞ ወደ ሰማይ ወጡ። በሰማይ በአባቱ ቀኝ ተቀምጦ በክብሩ ተቀምጦ ሲያገኙት ደግሞ እንደገና አደነቁና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ሰማይና ምድር ለበላ ዓለምን ለወደደው ለእግዚአብሔር ክብርና ምስጋና ይገባዋል። እነሆ ለሰው ልጅ ነፃነቱ ተመልሶለታል ብለው ቅዱሳን መላእክት አመሰገኑት ይላል ታላቁ ቅዱስ ያሬድ። ዚኬ ዘመጣ በስጋ ሰብ ዋስተራየ ለመላእክት ዋስተራዮሙ ለመላእክት ወጸድቀ በመንፈስ ወሰበክዎ ሳይዛብ ወታምረ በዓለም ወአርገ በስባት። በስጋ ሰብ የመጣው ይላል ሐዋርያው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በሰው ስጋ የመጣ ከድንግል የተወለደ በስጋ የመጣ ለመላእክት የታያቸው በመንፈስ የጸደቀ ማለት የተረጋገጠ ማለት ነው። በዓለም ውስጥ የተሰበከ የተነገረ አሕዛብ የሰበኩት ሐዋርያት የሰበኩት በክብር ያረገው እሱ ለመላእክት የታየና የተገለጠ ነው ይላል። እኛም ልንናፍቅ የሚገባን ይህን ነው። እግዚአብሔር ናፍቆን ነው። ታዲያ ሙሴ በተደጋጋሚ እግዚአብሔርን ለምሎ ስለነበረ ምን አለው? እግዚአብሔር አኮ ዘይሬ ይገጼ ወይ ሀዩ አተ ሰዓተ እንዘ ሕይወቱ በዲበ ምድር። ወዳጄ ሙሴ ሆይ እኔን አይቶ ለማይክሮ ሰከንድ በምድር ላይ መቆየት የለም። ነገር ግን ዛሬ ፊትም ማየት አችልም፣ ኋላዬን ታያለህ ይላል። ለምን መሰላችሁ? አሁን እግዚአብሔር የሚገለጥልን አሁን እግዚአብሔርን እናየዋለን፣ ጌታችንን እናየዋለን። ለምን? እኛን ሆነዋላ፣ እኛ ስለሆነ እኮ ነው። ወብነ ሊቀ ካህናት አብይ ኢየሱስ ክርስቶስ ወልደ እግዚአብሔር ዘተላለም ሰማያት ወናጽንን ከአሚነ